ሰላም ውድ የልባም ቢዩቲ ቻናል ተከታታዮች እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አጠር ያለች ምክር ለእኔ የሚጠቅመኝን ለእናንተም እንዲጠቅማችሁ ለሴቶችዬ ነው፣ ለእህቶቼ አብሶ የማዳም ቅመሞች ሁሌ በስራ የምንወጠር ሁሌ በቃ ለስራ ብቻ የተፈጠረን እስከሚመስል ድረስ ራሳችንን ማናስታውስበት ሰዓት አለ። ራሳችንን ማስታወስ አተን አይደለም ከስራ ብዛት ከስራ ጫና እስከሆነ ድረስ ነው ራሳችንን እንድንጠል ወይንም ራሳችንን ማናስታውሰውና ግን አንዳንዴ ግድ ነው የተወሰነች ሰዓት ራሳችንን ብንንከባከብ ብዬ አስባለሁ። እንደኔም ራሴን ከማደርገው ጭምር እንግዲህ ቤታችሁ ባላችሁ ነገር ለምሳሌ ከመተኛታችሁ በፊት ቀን ቅባት እንኳን እንድትቀቡ የማይፈቅዱላችሁ ሰዎች አሉ ቤት ውስጥ አሰሪዎቻችሁ። እኔ አሁን ስራ ቦታ ፀጉሬን በብሉ ድራይ ተሰርቼ ወይም በባይስትራ ተሰርቼ መቅረብ አለብኝ እንጂ እንደዚህ ከርሊ ሆኖ ፀጉሬ መቅረብ አይፈልጉም። ምክንያቱም እነኛ ከስተመር እኔ ላይ የሆነ ዲዛይን ማየት ይፈልጋሉ። ከኔ ላይ ዲዛይን አይተው እንደሱ አይነት ዲዛይን የምፈልገው ማለት እስኪችሉ ድረስ ማለት ነው። እንደዛ ነው ማድረግ ያለብን እና ቅባት ነኮች መጠቀም አንችልም። ግን ማታ እኔ ስመጣ ሁሌም ባይሆን በሳምንት 2-3 ባለኝ ነገር ለምሳሌ እኔ የምቀባው ይሄ ቅባት ነው። ቫቲካ ቅባት እንግዲህ ለእናንተ ከተመቻችሁ ግን ይመስለኛል ይሄን ቅባት ስጠቀም እንዴት ነው አጠቃቀሚ? ቅባቱን ከተቀባው በኋላ በጣም ማሳጅ አድርገዋለሁ ራሴን ማለት ነው። ሪላክስ ማሳጅ ግድ ያስፈልጋል። ለምን እኛ ብዙ እናስባለን፣ ብዙ እንጨነቃለን። አካላችን እዚህ ነው፣ ውስጣችን ግን ያለው ሌላ ቦታ ነው። ወይ ልጆች ወልደን እንደሆነ ልጅ ያለን እንደሆነ ሌሎች እህቶቻችን ልጆች ያላችሁ ከሆነ ወደ ልጆቻችሁ እንደኔ ከሆነ እኔ አሁን ለሰከንዳት እንኳን ልጆችን ከአእምሮ ውስጥ እንደው አጥቻቸው አላውቅም። በቃ ወዲያው በምበላ በምጠጣ ሰዓት አስባቸዋለሁ። እና እናንተም እነሱን በማሰብ ትጨናነቃላችሁ። ሁሉም ስትረስ ነው፣ ያስባል፣ ይጨነቃል። መቼ ሞልቶልኝ ነው ወደ ሀገር የምንለው ራሳችን ጊዜ አንሰጥም። ግን ማታ ከስራ ከጨረሰን በኋላ እችን ባለን ነገር ቅባት ተቀብተን ራሳችንን ማሳጅ አድርገን በጣም ማሳጅ አድርገን ቢያንስ ለ10 ደቂቃ ለ15 ደቂቃ ማሳጅ አድርገን ብንተኛ በጣም አሪፍ ነው። ከስትረስ እንደገና ቅባቱም ራሱ ወደ ውስጥ የመግባት አቅም አለው። የደም ዝውውራችን ይጨምራል። እና እንደዚህ ብታረጉ እኔ ከሞከርኩትና እኔን ከጠቀመኝ ነው ለእናንተም ላካፍል የመጣሁት። እህቶቼ ተጠቀሙበት፣ ይጠቅማችኋል ብዬ አስባለሁ። አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ዛሬ ደግሞ ፀጉሬን የተለያዩ ቪዲዮ ስሰራ ውዬ ፀጉሬ ድክም ብሎታል። ሰውም ሰርቶ ይደክመው የለ ፀጉራችሁም ይደክማል። ያው ቅባትን መቀባት አለብን እና እኔ አሁን ከሌሊቱ በኢትዮጵያ ከሌሊቱ 10 ሰዓት ምናምን ሆኗል። በዚህ 4 ሰዓት ነው እንግዲህ ግዴታ ቅባት መቀባት አለብኝ። ነገ ስራ ገባለሁ። ነገ ስራ ስለምገባ ጠዋት ሻወር ወስጄ ፀጉሬን ታጥቤ በብሉ ድራይ አለስልሽ ነው የምገባው እና ግን ከዛ በፊት ዛሬ ስራ ላይ ስለዋለ ፍሸና ላይ ስለዋለ ፀጉሬ ትንሽ አቅም እንዲኖረው አሁን ቅባቴን ቅብት አድርጌ አሳድረውና ነገ ታጠበዋለሁ ማለት ነው። አሁን እንግዲህ ቅባቴን እቀባለሁ። ባላችሁ ነገር ቤቱ ባፈራ ምንም እንትን አትበሉ። መጨናነቅ አያስፈልግም። ባላችሁ ቅባት እንደዚች ሁሉ ቦታ ታዳረሱና ሁሉ ጋም ትቀቡታላችሁ። እንግዲህ ቅባት አሁን ከስር ተቀብቷል ማለት ነው። ቆዳችን ላይ ተቀብቷል።
አሁን ምንድነው የምናደርገው? ማሳጅ ቀስ ብለን በእጃችን በአምስቱም ጣታችን ቆዳችን ላይ አድርሰን ቀስ ብለን እናሸዋለን። ለምንድነው? የደማችን ዝውውር ይጨምራል። ራስ ምታት ካለብን ራስ ምታት ይጠፋል። ማታ ማታ ሁሌም ቅባት ተቀብተን ሁሌም ባይመችው ቢያንስ በሳምንት 2 ቀን 3 ቀን እየተቀባችሁ እንደዚህ ብታረጉት ለራሳችሁም ጥሩ ነው። ራሳችሁ ድርቀት አይኖረውም። እንደገና ደግሞ በቃ ለተለያዩ ነገር በጣም አሪፍ ነው። ሪላክስ ብታረጉ እንደዚህ ማሳጅ ለሁሉም ነገር ጠቃሚ ነው እና ፀጉራችሁም ቅባቱ ወደ ውስጡ እንዲገባ ይረዳል እና እንዲህ ራስ በራሳችሁ ከመተኛታችሁ በፊት ማሳጅ ብታረጉ ለእናንተ ነው እና ጥቅሙ። እንግዲህ ይህን ቻይናል ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ሼር አድርጉ። 1000 መሙላት አለብኝ ሰብስክራይቤ። ራሴን በራሴ እያሸሁት ልተኛ ነው። ይሄንን ግን ፌስታል አድርጋችሁበት ካልተኛችሁ ልብስ ከትራስ ምናምን ያበላሻል እና ከጨረሳችሁ በኋላ ስስ ፌስታል አድርጋችሁበት በሻሽ አስራችሁት ከዛን ጠዋት ታጠባላችሁ ማለት ነው። አሁን ምንድነው የቀረን? ጫፉን ትንሽ ወዝ እንዲኖረው ጫፉ ላይ ብዙም ጥቅም የለውም ግን መዳረስ አለበት። እጃችን ላይ እንደዚህ እያደረግን እንቀባዋለን ማለት ነው። እኔ ብዙም አልፈልግ ቅባት ሁለት ቦታ ሰራዋለሁ ማለት ነው። እንደዚህ በእጄ ከፈል አድርጌ እንዲሁ ጎንጎን እናደርጉት፣ ምክንያቱም ፀጉሩ እንዳይሰባበር። በደንብ አልሰራሁትም። ሸፍ ነው ያደረኩት። ብዙም መጥበቅ የለበትም።
ጨረስኩት። አሁን 2 ቦታ ሆኗል። ከዛ ነገ ትጠብልና ፀጉሬን ብድር ይሰራለሁ። ከዛም በኋላ ፏ ነው። ቴንክ ዩ